አሁንም ሙዚቃ በኤአይ ክሬት ለማድረግ ለሱ ነው ወይ ደግሞ ለሌሎች ኤአይዎች እየከፈላችሁ ነው ወይስ ጀሚናይን በ30 ሰከንድ እየሰራችሁ እየቀጣጠላችሁ ነው? ይህንን እንዳታደርጉ። ምክንያቱም ዛሬ የማሳያችሁ አዲስ ኤአይ ይህንን ችግር ሙሉ ለሙሉ የሚቀርፍላችሁ ነው። እስቲ በዚህ ኤአይ ከሰራሁት አንድ ሙዚቃ ልጋብዛችሁና ሙሉ አሰራሩን አሳያችኋለሁ። ሰሙት። እንደምትመለከቱት ጥርትና ጽድት ያለ ሙዚቃ ነው ክሬት ያደረገልኝ። ይህ ኤአይ ከሌሎች ኤአይዎች በምን እንደሚለየው ልንገራችሁ። የመጀመሪያው ቶታሊ ፍሪ መሆኑ ነው። ይህን ኤአይ ስንጠቀም በኢሜይላችን ሎጊን ብለን በነፃ መጠቀማችን ልዩ ያደርገዋል። በሁለተኛ ደረጃ ልዩ የሚያደርገው ኤአዩ ከሌላው በተለየ ከ3 ደቂቃ በላይ ጥርት ያለ በነፃ ቪዲዮ መስራቱ ነው። ነፃ ከመሆኑ በተጨማሪ አብዛኞቹ በነፃ የሚገኙ ኤአይዎች ከ5 ሰከንድ እና ከ10 ሰከንድ እንዲሁም ደግሞ ከ30 ሰከንድ በላይ እንደማይሰሩ ይታወቃል። ይህ ኤአይ ግን ሙዚቃ ክሬት የሚያደርግልን ከ3 ደቂቃ በላይ መሆኑ ነው። ይኸውም በነፃ። በሶስተኛ ደረጃ ደግሞ አብዛኛዎቹ ኤአይዎች በደንብ ካልከፈልናቸው አማርኛ ቋንቋን በስነ ስርዓት አያስተናግዱትም። ይህ ኤአይ ግን ለጆሮአችሁ መለየት እስከሚከብዳችሁ ድረስ አማርኛ ቋንቋን በስነ ስርዓት ያስተናግዳል። ሌላውንም የፈለጋችሁትን ትግረኛም ኦሮሞኛም መሞከር ትችላላችሁ። ማፕቴክ ነኝ። በቴክኖሎጂና በሶሻል ሚዲያ ፕላትፎርሞች እናንተን እንዴት መቀጠል እንዳለባችሁ ጋይድ አደርጋለሁ። እኔን ማግኘት የምትፈልጉ ካላችሁ በሁሉም ሶሻል ሚዲያ ማፕቴክ ብላችሁ ሰርች ማድረግ ልታገኙ ትችላላችሁ። በዩቲዩብ ደግሞ እኔን የምትከታተሉ ይህንን ቻናል ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን እንዲሁም ደግሞ ላይክ አድርጋችሁ ይህን ቪዲዮ ጀምሩት። ሙሉ ስቴፑን በሞባይላችሁ እንዲሁም ደግሞ ፒሲ የምትጠቀሙ በፒሲያችሁ እንዴት እንደሚሰራ አሳያችኋለሁ። እሺ ይህን ኤአይ ማሳያችሁ እኔ ለእናንተ ለማሳየት በግልጽ እንዲታያችሁ በፒሲ ነው ማሳያችሁ። እናንተ በስልካችሁ መጠቀም ትችላላችሁ። ስልካችሁ በደንብ ይሰራላችኋል ማለት ነው። ይሄ ኤአይ የራሱ የሆነ ኦፊሻል የሆነ አፕሊኬሽን አልተሰራለትም፣ በዌብሳይት ነው የምናገኘው። ስለዚህ ወደ ኢንተርኔት ብሮዘራችሁ ወደ ክሮም አፕሊኬሽን መግባት ትችላላችሁ ማለት ነው። እኔ ወደ ፒሲ የገባሁት ለእናንተ በደንብ እንዲታይ ነው። በፒሲ ብቻ የሚሰራ አይደለም ማለት ነው። ከገባችሁ በኋላ ሰርች ማድረጊያው ቦታ ላይ ፍሎ ሙዚክ ኤአይ ብላችሁ ሰርች ታደርጋላችሁ። ይሄ ነገር ግራ የሚያገባችሁ ከሆነ ትክክለኛውን ሊንክ የምትፈልጉ ከሆነ ዲስክሪፕሽን ላይ አስቀምጬላችኋለሁ። ከዛ ፍሎ ሙዚክ ዶት አፕ የሚለውን እሱን አንድ ጊዜ ትጫናላችሁ። እሱን ከተጫናችሁ በኋላ ይሄን የመሰለ ኢንተርፌስ ይዞላችሁ ይመጣል። ነገር ግን ሎጊን ማለት ግዴታችን ስለሆነ በግራ በኩል ያለውን ሎጊን የሚለውን እንጫናለን። ኮንቲኒው ዊዝ ጎግል እንላለን። እናንተ የፈለጋችሁትን ኢሜል አስገቡ። በኢሜላችሁ እኔ ኢሜልን ሎጊን አደርገዋለሁ። ከዛ 2 ጊዜ ኮንቲኒው የሚል ይመጣል ማለት ነው። የመጀመሪያው መጥቷል። አሁንም ሁለተኛ ፈቃድ ተሰጥቷላችሁ ኮንቲኒው ብላችሁ። በሶስተኛው ደረጃ ደግሞ ስለ ፕራይቬሲ ችግር ስላለ ፕራይቬሲውን ለመስማማታችሁ አግሪ አድርጋችሁ ጌት ስታርት ትሉታላችሁ። ፕራይቬሲ ነው ይዞላችሁ ይመጣል። በዚህ ኤአይ ምን አይነት ችግርና ምን አይነት ነገር እንዳለ ሙሉ ለሙሉ ፕራይቬሲያችሁ ምን እንደሆነ ይነግራችኋል። እሱን አይታችሁ መስማማትም መውጣትም ትችላላችሁ። እኔ ግን እስማማለሁ፣ አግሪ አደርጋለሁ። ከዛ እዚህ ጋር ምን ይጠይቀኛል? ዩዘር ኔም ይጠይቀኛል። እዚህ ጋር ዩዘር ኔማችሁን አስገቡ። ማፕቴክ ካሁን በፊት ሰው ያልያዘው መሆን አለበት። ብዙ ስለያዝኩኝ 22 ብዬ ልጻፍበት። ካላያዝኩት እዚህ ጋር ኤክስ ነው የሚያደርገው። ሴቭ የሚለው አይመጣልኝም። ስሙን መቀየር ይኖርባችኋል። ሴቭ አልኩት። እሱን ሴቭ ካልኩት በኋላ እንደምትመለከቱት አሁን ገብቻለሁ ማለት ነው። በጣም ብዙ ኢንተርፌሶች አሉት። ሙሉ ማውራት አንችልም። እዚህ ጋር ማሳያችሁ ግን የመጀመሪያው አስክ ፕሮዲውሰር ነው። እዚህ ጋር የፈለጋችሁትን መጻፍ ትችላላችሁ። እዚህ ጋር ደግሞ መታችሁ ደግሞ ፕላስ ምልክት ላይ መጻፍ ካልቻላችሁና የመጻፍ ችግር ቢኖርባችሁ አንዳንድ ልጆች መጻፍ ችግር ቢኖርባችሁ በድምጼ ላዘው ፈልጋለሁ ብትሉ እዚህ ጋር ሪከርድ የሚለውን ትጫኑትና በድምጻችሁ ሪከርድ እያደረጋችሁ እንደዚህ ስራልኝ ማለት ትችላላችሁ። አይ ደግሞ ሌላ አስገባ የፈለኩት አፕሎድ ማድረገው ከፋይሌ ውስጥ ያለ ኦዲዮ እና ኢሜጅ ነው እንደ ሪፈረንስ ካላችሁ ደግሞ አፕሎድ የሚለውን ተጭናችሁ ኦዲዮም ኢሜጅ ማስገባት ትችላላችሁ ማለት ነው። የሁለተኛው ደግሞ እዚህ ጋር ቱልስ ናቸው። ይህ ቱልስ ደግሞ እንደፈለጋችሁ የምትሰሩበት ነው። ኢንስትሩመንት ብቻ መስራት ከፈለጋችሁ ማለት ክላሲካል ብቻ ድምጽ የሌለው ይሄን መምረጥ ትችላላችሁ። አይ ልታስገቡ የፈለጋችሁት ደግሞ ዳይሬክት አስገብታችሁ የምትሰሩ ከሆነ ጎስት ራይት የሚለውን ትመርጣላችሁ። እዚህ ጋር ደግሞ ከሆነ ደግሞ ስታንዳርድ እና ፋስት አለ። ስታንዳርድ ካረጋችሁት ቤስት ኳሊቲ እና ስትሮንግ የሆነ ሀሪፍ ሙዚቃ ይሰራላችኋል። ፋስት ከሆነ ደግሞ ቶሎ ክሬት ያደርገዋል፣ አይዘገይባችሁም። ክሬት ለማድረግ ግን ያን ያክል ኳሊቲ አይኖረውም። ስለዚህ ስታንዳርድ ነው የሚመርጠው ማለት ነው። ከዛ እዚህ ጋራ በሁለት መንገድ ትሰራላችሁ። የመጀመሪያው ራፍሊ ዝም ብላችሁ ጠይቃችሁት ምን አይነት ሙዚቃ ክሬት እንደሚያደርግ እንየው እስቲ። ስለ ፍቅር ሙዚቃ ስራልኝ ልበለው። እዚህ ጋር በደንብ እንዳትቸኩሉ። ስለ ፍቅር ሙዚቃ ስራልኝ
እዚህ ጋር ስለ ፍቅር ሙዚቃ ስራልኝ ስላልኩት ብቻ በአማርኛ ስለጻፍኩ በአማርኛ ይሰራል ብላችሁ እንዳታስቡ። ማስተካከል ያለባችሁ ነገራችሁ ስለ ፍቅር አማርኛ ነው። ምን አይነት ቋንቋ አማርኛ ሙዚቃ ስራልኝ አልኩት። ከዛ በኋላ ሴንድ ለዋለው ማለት ነው። ሴንድ እንዳላችሁት ትንሽ ያስባል ሲንኪንግ እያለ ከዛ ክራፍቲንግ መጀመሪያ ላይክሱን ክራፍት ያደርጋል። ክራፍት ካደረገ በኋላ ምን አይነት ነገር ይዞ እንደሚመጣ እናየዋለን። ይህን ቪዲዮ እየተመለከታችሁ ላይክ ያላደረጋችሁ ሰዎች ሸም የያዛችሁ ላይክ አድርጉት፣ ሰብስክራይብም አድርጉ። አዳዲስ ነገሮችና እንደዚህ ኤአይ እና ቴክኖሎጂ ነክ ነገሮች ቶሎ ቶሎ ይደርሳችኋል ማለት ነው። እንደምትመለከቱት ቅድም ስታንዳርድ ስለመረጥን ነው። እዚህ ጋር ገብተን ፋስት መርጠን በነበረ ጥራቱ የወረደ ሙዚቃ ነበር የሚሰራልን። አሁን ጥራቱ የጠበቀ ነው ማለት ነው። እንደምታዩት የመጀመሪያው ሳውንዱ ምን አይነት ባህሪ እንዳለው እዚህ ጋር ቁጭ አድርጎላችኋል ማለት ነው። ምን አይነት መሳሪያ ተጠቀመ። ከዛ በኋላ ዳይሬክሽን ይዩት ምን ብሎ እንደሚጀምር ኦ ብሎ የፋሲል ግንብ ድንጋዮች በፀሐይ ተቃጥለው አልቀዋል፣ እንደ እጅ ጠንካራ ሻካራ እያለ ስለ ፍቅር ሙዚቃ ክሬት አድርጓል ማለት ነው። ሙዚቃ ክሬት የሚያደርገው ደግሞ ይሄ ለየት የሚያደርገው ሁለት ሙዚቃ ነው ክሬት የሚያደርገው። አንድ ሙዚቃ ብቻ አይደለም፣ በሁለት ስታይል ክሬት ያደርጋል። እንስማ ውስጥ የመጀመሪያው የፋሲል ግንብ ድንጋዮቹ በፀሐይ ተቃጥለው አልቀዋል፣ እንደ እጆቼ በጣም ሻካራ ጫፍ ተቀደደ በኃይለኛ ነፋ። ይሄ እንዳለ ከዛ ደግሞ ሁለተኛውንም ስታይሉን ቀዋል፣ እንደ እጆቼ በጣም ሻካሽ ገና አልጠፋም እንደ ጥንቱ። ከዛ እዚህ ጋር አሁን ለምሳሌ እኔ እስካሁን ከሰራኋቸው ሙዚቃው አልተመቸኝም፣ ዜማው አልተመቸኝም። እዚህ ጋር እንደፈለኩ ማድረግ እችላለሁ። ግጥሙ ማስተካከል ከሆነ ግጥሙን አስተካክል፣ አልተመቸኝም ብዬ ግጥሙን አስተካክል መረጥኩለት። እስቲ ግጥሙን ከመጀመሪያ ያስተካክለው ላይ ያስተካክለውም እዚህ ጋር እንደፈለጋችሁ እናንተም ከታች ያለውን ማዘዝና መጻፍ ትችላላችሁ። እኔ አሁን ግጥሙን አስተካክል ብያለሁ። እንደገና ላይሬክሱን ግጥሙን ያስተካክለዋል። ምክንያቱም የፍቅር ሙዚቃ ስለ ፍቅር አማርኛ ሙዚቃ ስራል ብዬው ምንም አይነት ሙዚቃ ያማር አልሰራልኝም ማለት ነው። ለምን እንደሆነ አላነግራችኋለሁ። እሺ ትንሽ ያስተካክለው ይመስላል፣ ግን እዚህ ጋር ተቀምጦ ክሬት ሲያደርግ ግጥሙን ብቻ ነው ዜማውን ቀይረው ብሎ ደግሞ ዜማውን ደግሞ ይቀይረዋል ማለት ነው። እሰቡ ታያችሁት። ይሄ የመጀመሪያው ስራ የምንሰራበት ነው። ቀጥታ ራፍ ሊጠይቀ ነው። አሁን ዜማውን ቀይሮ ቅድም ከነበረው ዜማውን ላስታውሳችሁ። ቆይ አንዴ ጽኑ ግን እንደ ግንቡ ፍቅር እንደ ጎንደር ግንብ ነው። ፍቅር እንደ ጎንደር ግንብ ነው ከሚለው አንጻር ነው የወሰደው። የኛው ደግሞ ግጥሙን ቀይረነዋል። እሺ የፋሲል ግንብ ድንጋዮች በዘመን እሳት የነጠሩ ፍቅርን እንትን ወስዶ ነው። እዚህ ጋር ላይሬክስ አልሰጠነውም የኛ ላይሬክስ ስለሆነ። እስኪ አሁን ደግሞ ዜማውን ቀይሮ እንስማው። የፋሲል ግንብ ድንጋዮች በዘመን እሳት የነጠሩ እንደ ማላችን እንደምታዩ ዜማውን ቀይሮታል። ሁለተኛውንም ብትሰሙት አንቺ ግን የልቤ ሙቅ። ይሄ የመጀመሪያው ቀጥታ የሰራንበት ነው። ክሊፕ ስራ ላይ ብትሉት ክሊፕ ይሰራላችኋል። ድምፁን የሴት ይሁን የወንድ ይሁን መምረጥ ትችላላችሁ። እዚህ ጋር ግን በደንብ ስታዙ ለምሳሌ እኔ ስለ ኢትዮጵያ ይህን ኮፒ እናደርገውና እዚሁ ጋር ከምትሰሩ ግን የምመክራችሁ ነገር እዚህ ጋር ኒውስ ጅን ብለህ እንደ አዲስ ብትጀምሩ ትመክራችኋለሁ። አሁን እዚህ ጋር ተጭናችኋል። ስለ ኢትዮጵያ ጀግንነት በከበሮና በዋሽንት ባህላዊ አድርገህ አማርኛ ሙዚቃ ስራ አልኩት። አሁን ቅድም ስለ ኢትዮጵያ ሙዚቃ ስራ ላይ ከምለው ስለ ኢትዮጵያ ጀግንነት በከበሮና በዋሽንት ባህላዊ አድርገህ አማርኛ ሙዚቃ እሰቡት። ባህላዊ አድርገው አልኩት፣ በዋሽንትና ከበሮ ጨምርበት አልኩትና አሁን ይሄን ነገር ያካተው ላይ ያካተው እንመለከታለን። ሶስተኛው ደግሞ የምንሰራበት ወይ ምንድነው ላይሬክስ ራሳችን የምንሰጥበት ወይ ነው። ላይሬክሱን እዚህ ውስጥ አስገብታችሁ እንዴት አድርጋችሁ እንደምትሰሩትም እሱን አሳያችኋለሁ። ላይክ ያላደረጋችሁ አሁንም ላይክ፣ ሰብስክራይብ እያደረጋችሁ እስቲ እንየው እስቲ በጣም ቤተር ክሬት የምታደርጉበትን በጣም የተሻለ ክሬት የምታደርጉበትን ወይ ያሳያችኋለሁ። እሺ እርሻውን ትተን ለሀገር ቁመናል፣ ማረሻው ዛሬ በጦር ተለውጧል፣ በጋሻችን ላይ ዝናብም ይወርዳል፣
ተራራው ለኛ ምሽጋችን ሆኗል። ያያችሁት ነው። በጣም ምርጥ ነው ክሬት የሚያደርገውና ስታይሉን መቀየር ማሰም ትችላላችሁ። በደንብ ምርጥ አድርጎ ክሬት ያደርገዋል ብዬ አስባለሁ። እንስማ እስቲ። መስማት ጥሩ ነው። እርሻውን ትተን ለአገር ቆመናል። ማረሻው ዛሬ በጦር ተለውጧል። በጋሻችን ላይ ዝናብ ይወርዳል። ተራራው ለኛ ምሽግ ሆኖናል። ከዚህ በላይ ምንም ላሳያችሁ አልችልም። ከዚህ በላይ ያማረ የሚሰራ የለም። ዳውንሎድ ማድረግ የምትፈልጉ ከሆነ እዚህ ጋር እንደምታዩት ሼር ሊንክ አለ። እዚህ ጋር አንድ ጊዜ ስነኩት ዳውንሎድ የሚል አለላችሁ። ሶስቱን መስመር ስነኩት ዳውንሎድ ብላችሁ በቪዲዮ ማውረድ ትችላላችሁ። ስትፈልጉ በኤምፒ4 በኤምፒ3 ማውረድ ትችላላችሁ። ይህን ይመስላል ማለት ነው። ተጠቀሙበት። ጠቅሟችኋል ብዬ አስባለሁ። ለሰዎች ሼር እያደረጋችሁ ሊንኩን በመላክ እንዲጠቀሙበት አድርጓቸው። ይመቻችሁ።